ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሻምበል እባላለሁ። የቴክኖሎጂ ምስል እየሰራሁ እገኛለሁ። አሁን አንድ አጠር ያለች ምስል አዘጋጅቻለሁ። እንሂድ። በዛሬው ቪዲዮአችን ከፍሬንድ ወደ ፎሎወር አቃየር እናያለን። ፎሎወር ካደረግነው ምንድነው ጥቅሙ ነው? ፍሬንድ ከሆነ ፍሬንድ ሪኳስት ይልካል፣ ትቀበለዋለህ፣ አንተም ትልካለህ፣ እሱ ይቀበላል። ፎሎወር ከሆነ ግን እንደዛ አይደለም። የሆነ ፖስት በሌላ ጓደኛው ካየ ፎሎ ካለ ሊከተል ይችላል። በጣም ብዙ ጓደኛ ብዙ ተከታይ ለማፍራት ይጠቅማል። ነገር ግን ከፍሬንድ የሚያለያየው አንዳንድ የሴኩሪቲ ችግሮች አሉበት። አንደኛ ሌስ ፕራይቬሲ ያለው። ይህ ማለት ፎሎወርስ ካን ሲ ዩር ፐብሊክ ፖስትስ ኢቭን ኢፍ ዩ ዶንት ኖው ዘም። አንተ ለተቃቸው ይችላል፣ ግን ያንተ የለቀቀው አንተ የሰራው አንተ የምታደርገው አክቲቪቲ ሊከታተሉ ይችላሉ ነው። ሁለተኛ ሰንድ ስፓም ኮመንትስ፣ ሊቭ ፌክ ላይክስ፣ አላስፈላጊ ኮመንቶች ሊጽፉል ይችላሉ፣ ደስ የማይሉ ነገሮች ማለት ነው። አንተ አታውቃቸውም። ሶስተኛ ኖ ኮንትሮል ኦቨር ፎሎወርስ ነው። ፎሎወር ላይ ልትቆጣጠራቸው አትችልም። በተለይ በላይት አፕ በጣም ከባድ ነው። በላይት አፕ በተለይ ማለት ነው። cannot easily see your followers list 5000 ፎሎወር ያለው ሰው አሁን 5000 አያቸዋለሁ ብሎ ሰርች አድርጎ ሊቆጣጠራቸው አትችልም ማለት ነው። cannot remove followers one by one ይገለ መባል አስወጣለሁ ብለ one by one ልታስወጣቸው አትችልም። አንድ አማራጭ ብታያለ ብሎክ እና አንብሎክ ያልክ ልታስወጣቸው ልታስገባቸው ይችላል እንጂ በቀላሉ እንደ ፍሬንድ ልትቆጣጠራቸው አትችልም ማለት ነው። በፕራይቬት ላይፍ በተለይ ፌስቡክ ልትጠቀም ትችላለህ። ቢዝነስ ጋር ልትሰራ አትፈልግም። እንደዛ ከሆነ ግን በጣም ተመራጭ የሚሆነው ፍሬንድስ ነው። ፎሎወር ስንል ማለት ነው ፍሬንድስ አውቶማቲካሊ ወደ ፎሎወር ነው የሚቀየሩ። ለምሳሌ 2000 ፍሬንድ ካለ ፎሎወር ስታደርገው አውቶማቲካሊ ራሱ ወደ ፎሎወር ነው የሚቀይራቸው ሳቸው። ነገር ግን ፎሎወር ካሉህ ግን ወደ ፍሬንድ ልትቀይራቸው አትችልም። ወይም ፎሎወርህ ፍሬንድ ማለት አይደለም። እሳቸው ከአንተ የምታደርጋቸው አክቲቪቲ ሊከታተሉ ይችላሉ፣ ግን ለአንተ ፍሬንድ አይደሉም። ይሄ ማወቅ አለባችሁ ማለት ነው። አሁን ወደ 3 ሰረዙን እንግባ። ወረድ እንበልና ሴቲንግ እንግባ። ወደ ታች ኑርድና ፎሎወርስ ኤንድ ፐብሊክ ኮንተንት የሚል አለ። እሱ ላይ እንግባ። እዚህ ጋር ከገባን who can follow me ይላል። ፍሬንድስ ለኔ የሚከተሉኝ ጓደኞቼ ብቻ ናቸው። አሁን ወደ ፎሎወር የሚቀይርበት በጣም ቀላል ነው። በፌስቡክ ላይትም ማለት ነው። ባጭሩ let anyone follow you ይላል። ማንኛውም እንዲከተልህ ከፈቀድክ ማለት ነው። turn on professional mode to let people who are not you friends follow your public posts, reels and stories. ያንተ ፐብሊክ ፖስት የምታደርጋቸው አንተ የምትልካቸው ሪሎች፣ አንተ የምትልካቸው ስቶሪዎች በማንም አንተ ፎሎ ብሎ እንዲያይልህ ትፈቅዳለህ ይላል። የመጀመሪያ ትራይ ፕሮፌሽናል ሞድ። አጠር ባለ ቋንቋ ይህቺ ትራይ ፕሮፌሽናል ሞድ ምትል ከከፈትኳት ሁሉም ይቀያየራል ማለት ነው። ሆካል ፎሎ ሚ የሚል ፐብሊክ ይሆናል ራሱ ማለት ነው። ክሊክ ላድርጋት። ተርን ኦን ፕሮፌሽናል ሞድ ይላል። ከዛ ህጎች አሉ። ፕሮፌሽናል ሞድ ማለት አንተ በደንብ ትሰራበታለህ፣ ፌስቡክ ደግሞ ይከፍልሃል ከሰራበት ማለት ነው። add new tools to your profile so that you can grow as a creator on Facebook. በፌስቡክ ላይ እንደ ክሬአተር ሆነ ትሰራለህ ወይም ትቀጥላለህ ለማለት ነው። የፕሮፌሽናል ሞድ ህጎች አሉ። እነዚህ ህጎች ተስማምተን ተርን ኦን ሚል አለ ታችኛው ተርን ኦን ለዋለው። ዌልካም ቱ ፕሮፌሽናል ሞድ ይላል። ኔክስት እንለዋለን። ዲፋይን ዩር ኦዲየንስ ኔክስት ቹዝ ዩር ኦዲየንስ ይላል። ኦዲየንስ ፐብሊክ አድርገዋለሁ። ከዛ ኔክስት ኮንፈርም ወይም ኤዲት ማድረግ ይችላል። ከዛ ስታርት ኤርኒንግ ቱዴይ ነው። ካሁን መክፈል ጀምረሃል ወይም መክፈል ትችላለህ እያለኝ ነው። ኔክስት ከሰራህበት ይከፍለኛል፣ ካልሰራህበት ደግሞ ምንም አይሆንም።
ከዛ ፕሮፌሽናል ዳሽቦርድ እዚህ ጋር አምጥቶልኛልና ፕሮፌሽናል ቱልስ ምንላቸው ቻሌንጅ ይሰጣል። በሳምንት በ2 ሳምንት እያለ እየሰጠ ይሄዳልና ይሄም ደግሞ ነክስት ለዋለው በፕሮፋይሉ ስር ላይ የፕሮፌሽናል ሞድ ምልክት መጥቷል። አሁን ነክስት ለዋለው ኮንግራቹሌሽን ብሎ ፍንሽ ይለኛል። ጎቱ ፕሮፌሽናል ዳሽቦርድ ይለኛል። ወደ ዳሽቦርድ የሰድ ደግሞ ዳሽቦርድ የአሁን ሳምንት ቻሌንጅ የሰጠኝ ክሬኤት 3 ኒው ፐብሊክ ፖስትስ አዳዲስ 3 ፐብሊክ ፖስት ታደርጋለህ። ክሬኤት 3 ኒው ፐብሊክ ሪሊዝ ጌት 10 ኢንተራክሽን ትሰጣለህ። በሰው ላይ ላይክም ሆነ ኮመንትም በሰው ፖስት ላይ ማለት ነው። አውቶማቲካሊ ሼር ዩር ኢንስታግራም ፖስትስ ቱ ፌስቡክ ኢንስታግራምህ ላይ ፖስት ያደረገው አውቶማቲካሊ ወደ ፌስቡክ ይገባልሃል ማለት ነው። እነዚህ ህጎች አሉት ማለት ነው። አሁን እንየው ወደ ፕሮፋይላችን እንሄድ። መጀመሪያ ፍሬንድስ ነበረ። አሁን ደግሞ 0 ፎሎወርስ 1 ፎሎዊንግ አንተ የምትከተለው 1 አለ 0 ፎሎወር አለ 6 ፖስት ደግሞ አሉ ይለኛል። ከዛ ዳሽቦርድም አለ እዚህ ጋር መከታተል እችላለሁ። ዳሽቦርድ ገብቼ ማለት ነው። ዳሽቦርድ መከታተያ ነው እኔ መከታተልበት ነው። ክሬኤት ኒው ፐብሊክ ኮንተንትስ እዚህ ጋር አለልኝ መከታተለው ማለት ነው። ኖቲፊኬሽን ከመጣም እዚህ ጋር ዳሽቦርድ ይመጣልኛል። ዊክሊ ፕሮግሬስም ሰጥቶልኛል ላይ ማለት ነው። ኖት ስታርትድ እያለ ነው አልጀመርኩበትም። እንደዛ ብለን በቀላሉ እንቀይረዋለን ማለት ነው። ምስሉን ከተመቻችሁ ላይክ፣ ወንድሜ እህቴ ጓደኛዬን ሊያልፋችሁ አይገባም ካላችሁ ሼር፣ ለቀጣይ ካንተ የሚለቀቁ ምስሎች መከታተል እፈልጋለሁ ካላችሁ ደግሞ በሰዓቱ እንዲደርሳችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላያችሁልን አመሰግናለሁ።